በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረክ እግዚአብሔር አምላከ አበዊነ ዘአብጽሐነ እስከ ዛቲ ሰዓት። የአባቶቻችን የቅዱሳን አምላክ የእኛም አምላክ ኃጢአታችንን በደላችንን ሳያይ ሳይመለከት ለዚህ ዕለት ለዚህ ሰዓት ያደረሰን ስሙ ለዘላለም የተመሰገነ ይሁን። እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት እግዚአብሔር ያከበራቸው ቅዱሳን ስማቸው የተመሰገነ የተከበረ ይሁን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ ኦርቶዶክሳውያን መንፈሳዊ ልጆቼ እንኳን በዛሬው ዕለት ታስበው ለሚውሉ ዓመታዊ የሆነ ወርሃዊ በዓል እንኳን በሰላም በፍቅር አደረሳችሁ። አምላካችን መድኃኒታችን ኢየሱስ ክርስቶስ ፈቅዶልን በእግዚአብሔር ቸርነት በእናታችን በድንግል ማርያም እናትነት እንደ ሰው ልጆች ኃጢአት እንደኛ ኃጢአት ሳይሆን ዛሬ 11ኛ ቀን ላይ ደርሰናል። ነገ ታላቁ መልአክ ቅዱስ ሚካኤል ነው። ከነገ በኋላ ደብረ ታቦር ነው። ከዛ በኋላ ደግሞ ከ3 ቀን በኋላ የእመቤታችን በዓለ ትንሣኤ እናከብራለን ማለት ነው። ኦርቶዶክሳውያን ልጆች እንኳን አደረሳችሁ ብያለሁ። ብዙ ሰዎች እዚህ ቀን እንደርሳለን ብለው በመቃብር የቀሩ በባህር ውስጥ የቀሩ በእስር ቤት ያሉ ብዙዎች አሉና እግዚአብሔር የሞቱትን ነፍሳቸውን ይማር፣ ያሉትንም ደግሞ በችግር ውስጥ ያሉትን እግዚአብሔር አምላክ በቸርነቱ ከችግር ያውጣልን። ኦርቶዶክሳውያን ልጆቼ እንግዲህ እመቤታችን እናትነቷ ፍቅሯ የተለየ ነው። ኦርቶዶክሳውያን ልጆቼ ቅዱስ ዲሜጥሮስ ስለ እመቤታችን ሲናገር እንዲህ ብሎ አመሰገናት። ሰማይ ታላቅ ነው ቢሉ ከአንቺ ጋር አይስተካከልም፣ ሰማይና ምድርን የሞላው በማኅፀንሽ ሞልቷልና አላት። ለምን? አምላካችን መድኃኒታችን ኢየሱስ ክርስቶስን ወልዳለችና በማኅፀኗ ተሸክማለችና። ሰዎች ከአንቺ ይልቅ ምድርን ታላቅ ናት ቢሉኝ ምድርማ የእግሩ መረገጫ ብቻ ናት እላቸዋለሁ እያለ ያመሰግናታል። የኖህ መርከብ ነሽ ይሉሻል። የኖህ መርከብ ግን ያዳነችው ኖህንና ቤተሰቦችን ነው። በአንቺ ግን ዓለም ዳነ። በማን? በእመቤታችን ዓለም ዳነ። ኦርቶዶክሳውያን የኖህ መርከብ ያዳነች እኮ ኖህንና ቤተሰቦችን ነው። በእመቤታችን ግን ዓለም ድኗል። ታቦት ነሽ ይሉሻል። ታቦቱ የያዘው በእግዚአብሔር ጣቶች የተጻፉ 2 ጽላትን ነበር። አንቺ ግን የዓለማትን ጌታ በኃይሉ ቃል ጸነስሽው እያለ ታላቁ ሊቅ ያመሰግናታል። እኛም ልናመሰግናት ይገባል። ምልዕተ ጸጋ ምልዕተ ክብር ድንግል ሆይ ደስ ይበልሽ እያልን ተንበርክከን ኦርቶዶክሳውያን እመቤታችን ልናመሰግናት ይገባል። እሷን የሰጠን አምላክ እናት አድርጎ የሰጠንን አምላካችን መድኃኒታችን ኢየሱስ ክርስቶስን እያመሰገንን እናቱ ድንግል ማርያምን እያመሰገንን በተግባር የክርስትና ሕይወት ይሄ ነው። ክርስትና ማለት ሁሌም እግዚአብሔርን ከፊት ለፊት በማስቀደም ድንግል ማርያምን ከፊት ለፊት በማስቀደም በተስፋ ወይም በደስታ ተሞልቶ መኖር ማለት ነው። ኦርቶዶክሳውያን ልጆች እና እመቤታችን እናትነቷ አማላጅነቷ ቃል ኪዳኗ የጠበቃቸው ልጆቼ። እስቲ ነቢየ እግዚአብሔር ኢሳይያስ እሱ ብቻ አይደለም፣ ቅዱስ ዮሐንስ አፈወርቅም ነግሮናል። ጸሎት ኃይል አላት ይለናል። ልብ በሉ፣ ጸሎት ምን አላት አለ? ኃይል አላት። ጸሎት የነቢዩ ኤልያስን ቃል ሰምታ ሰማይን ዘግታለች ይላል። እስቲ አሁን ወደኛ እንመለስ። ለምን የኛ ጸሎት አልተሰማም የሚለውን አሁን መጀመሪያ እስቲ እንፈትሸው። ለምን የኛ ጸሎት አልተሰማም? የጋራ ጸሎታችን ቅዳሴን እንቀድሳለን፣ እናስቀድሳለን፣ ማህሌቱ አለ፣ እናንተም ትጸልያላችሁ፣ የጋራ ጸሎት አለ። ግን ለምንድን ነው ቶሎ መልስ ማይገኘው ነው አሁን ትልቁ ጥያቄ እዚህ ላይ ነው መሆን ያለበት እንጂ ጸሎት እኮ ኃይል አላት። የነቢዩ ኤልያስን ቃል ሰምታ ሰማይን ዘግታለች፣ ዝናብ እንዳይዘንም ማለት ነው። ሰዎች ሲበድሉ ሲያጠፉ እንዴ ሰማይ ተዘግታለች። በማን? በጸሎት። ለምንድን ነው የኔና የእናንተ ጸሎት ማይሰማው? እኔ አሁን እስቲ ከኛ እንጀምር፣ እስቲ ከቤተ መቅደስ ሰዎች እንጀምር። እስቲ ኦርቶዶክሳውያን ልጆቼ የኛ ጸሎት ማይሰማው የመጀመሪያ ጸሎታችን በፍቅር የተመሰረተ አይደለም። መጀመሪያ ጸሎታችን በምጽዋት የተሞላ አይደለም። መጀመሪያ ጸሎታችን በትህትና የተሞላ አይደለም። አያችሁ፣
ጸሎት ምን ያስፈልገዋል ካላችሁ ፍቅር ያስፈልገዋል። ጸሎት ምን ያስፈልገዋል ካላችሁ ትህትና ያስፈልገዋል። ጸሎት ምን ያስፈልገዋል ካላችሁ መረዳዳት ያስፈልገዋል። ጸሎት ምን ያስፈልገዋል ካላችሁ ደግነት፣ በጎነት ያስፈልገዋል። አያችሁ፣ ይህን ሁሉ ከኛ ስላጣን ነው ዛሬ አባቴ ጸልያለሁ፣ ጸሎቴ ቶሎ አልተሰማም፣ ወደ እግዚአብሔር ጮኽነን መልስ ግን አጣን የምንል ሰዎች አለን። በእውኑ እግዚአብሔር ግን የማይሰማ ይመስላችኋል? ይሰማናል፣ ያደርግልናል። አንደኛ ጊዜው ሲደርስ ሰዓቱ ሲፈጸም እግዚአብሔር ያደርግልናል። ሰዓቱ ሲደርስ ጊዜው ሲፈጸም ያደርግልናል። ለምኑ ይሰጣችኋል ብሎናል እኮ አይደል? አንኳኩ ይከፈትላችኋል ብሎናል። ስለዚህ ጸሎት ኃይል ካላት ጸሎት የነቢዩ ኤልያስን ቃል ሰምታ ሰማይን ዘግታለች። ስለዚህ እኛም በጸሎታችን ውጤት እንድናመጣ በፍቅር፣ በትህትና፣ በምጽዋት፣ በደግነት፣ በቅንነት እርስ በራሳችን በመዋደድ ልንጸልይ ይገባን ማለት ነው። ደግሞም ከፍታለች። ምክንያቱም ያ የተዘጋው ሰማይ እንዲከፈት አድርጎታል። ይሄ ብቻ አይደለም፣ ጸሎት አንበሶችን አፍ ዘግታለች። ዳንኤል እኮ በሰዎች ተንኮል በሴራ ወደ ጉድጓድ ተጣለ። ግን ዳንኤል ወደ እግዚአብሔር ጸለየ። ፈነወ መልአኩ አድኃነኒ ያለ መልአኩን ልኮ አዳነኝ አለ። ማን? እግዚአብሔር። ፈጥኖ የእግዚአብሔር መልአክ ወደ ዳንኤል ሄደ። ዳንኤል ሆይ አለው፣ ጸሎትህ ተሰምቷል፣ አይዞ በርታ፣ አንተ ቅን ታማኝ አገልጋይ ነህና አለው። አያችሁ። ስለዚህ ጸሎት አንበሶችን አፍ ዘግታለች። እኛ በጸሎት ዲያብሎስን ድል መንሳት እንችላለን። በጸሎት የሚመጣብንን ፈተና ማረቅ እንችላለን። በጸሎት የታመሙ ወገኖቻችን እንዲፈወሱ ማድረግ እንችላለን። ይህ ሁሉ ስልጣን እኮ ተሰጥቶናል። ኦርቶዶክሳውያን አንዱ ስለ አንዱ ይጸልይ ይለናል ቅዱስ መጽሐፍ። ስለዚህ ጸሎት የአንበሶቹን መንጋጋ ዘግታለች። ይሄ ብቻ አይደለም፣ እሳትንም አቀዝቅዛለች። አናንያ፣ አዛርያ፣ ሚሳኤል ሰለስቱ ደቂቅ እግዚአብሔርን አንተ ላመለከው አንተ ላቆምከው ምስል ወይም ለዚህ ዓይን እያለው ለማያይ ጆሮ እያለው ለማይሰማ እግር እያለው ለማይሄድ እጅ እያለው ለማይዳስስ ለጣዖት አንሰግድም አሉ። ወደ እሳት ተወረወሩ። ማንን አምነው ገቡ? እግዚአብሔርን ጸለዩ። የእግዚአብሔር መልአክ መጦ አዳናቸው። ኦርቶዶክሳውያን እኛን ከመከራ ያድነን። ዛሬ ዓለም በመከራ ውስጥ ነው ያለች። ዛሬ እርስ በራሳችን ፍቅር የለንም። ዛሬ በቤት ሁሉ ሰላም የለም። ዛሬ በሰዎች ቤት ስትገቡ ሰላም የለም። ዛሬ በትዳሩ መካከል ሰላም የለም። ዛሬ በቤተ መቅደሱ መካከል ሰላም የለም። እግዚአብሔር ሰላሙን ይላክልን። እግዚአብሔር መልአኩን ልኮ እሳቱን እንዳቀዘቀዘላቸው ለዓለማችን ለሰው ልጆች ሁሉ ለኢትዮጵያ ሁሉ ሰላሙን ይላክልን። ኦርቶዶክሳውያን ልጆች በአንተም ሕይወት ውስጥ የኃጢአትን እሳት የምታጠፈው ጸሎት ናት ይላል። እንግዲህ ልብ በሉ፣ በእኛም ሕይወት ውስጥ የኃጢአትን እሳት የምታጠፈው ጸሎት ናት። ጸሎት ሚሞሽሯት ትፈልጋለች። ፍቅር፣ ትህትና፣ ቅንነት፣ ደግነት፣ ታማኝነት፣ የዋህነት፣ በቃ ምጽዋት፣ በእነዚህ ስትታጀብ ጸሎት ውጤት ታመጣለች ማለት ነው። ኦርቶዶክሳውያን ልጆች ተስፋ በቆረጥ ጊዜ ጸልይ ይላል፣ ብርሃን ታገኛለህ። ልብ በሉ፣ ተስፋ በቆረጥ ጊዜ አለ ጸልይ፣ ብርሃን ታገኛለህ። ልብ በሉ ኦርቶዶክሳውያን፣ እንደ ጠላታችን ዲያብሎስ የሚደሰተው ኃጢአት በሰራ ሳይሆን ተስፋ በቆረጠ ሰው ላይ ነው። ለምን ካላችሁ ኃጢአት የሰራ ሰው ንስሐ እንደሚገባ ያውቃል። ተስፋ የቆረጠ ሰው ግን አይደለም ንስሐ ሊገባ አባቶችንም ስለሚነቅፍ፣ ስለዚህ ተስፋ እንዲቆርጥ ነው የሚያደርገው። የሚደሰተውም ተስፋ በቆረጠ ሰው ላይ ነው። ስለዚህ ተስፋ በቆረጥ ጊዜ ጸልይ አለ፣ ብርሃን ታገኛለህ ይላል። በኃጢአት በወደቅ ጊዜ ጸልይ፣ መነሳት ታገኛለህ። እግዚአብሔርን ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል ብሏል። እርሱ መስጠት ሰልችቶት አያውቅም፣ እኛ ግን መለመን እንሰለቻለን። ልብ በሉ፣ አሁን እግዚአብሔር መስጠት እኮ አቅቶት አይደለም፣ ወይም መስጠት ሰልችቶት አይደለም። የኛ የምንጸልየው ጸሎት አግባብ ያልሆነ ጸሎት ስለምንጸልይ ነው። አግባብ ያልሆነ ልመና ስለምንለምን ነው። አግባብ የሆነው ጸሎት፣ አግባብ የሆነው ልመና ቶሎ መልስ ያገኛል። ኦርቶዶክሳውያን ልጆች ወንድሞቼ ሆይ በቤተ ክርስቲያንም ሆነ በቤታችሁ በወንድም ሆነ በመንገድም ሆነ በስራ ቦታችሁ ልባችሁ ወደ እግዚአብሔር ይጸልይ። ጸሎት ዘወትር በእጃችሁ ያለች መሳሪያ ናት ይላል። እንግዲህ ልብ በሉ፣ ጸሎት አለ ዘወትር በእጃችሁ ያለች መሳሪያ ናት። ዲያብሎስን ድል እንነሳለን፣ ዲያብሎስን ቀጥቅጠን እናጠፋበታለን።
ስለዚህ ጸሎት ከእግዚአብሔር ጋር የምንገናኝበት መንገድ ናት፣ መሰላል ናት፣ ዲያብሎስን ድል የምንነሳባት ናት። ስለዚህ ዘወትር በእጃችን የምትገኝ መሳሪያ ናት ይላል። ንስሐ የገባች ነፍስ በጸሎት ካልታጠበች እድፏ አይለቅም። ስለዚህ ጸሎታችሁ ከምጽዋት ጋር ይሁን። ጸሎትና ምጽዋት በአንድነት ሆነው ወደ እግዚአብሔር ሲወጡ በፊቱ እንደ ጣፋጭ ዕጣን ይሆናሉ። በጸሎት መለመንን፣ በንስሐ መመለስን፣ በምጽዋት ማረጋገጥን አታቋርጡ ይለናል። እንድንጸልይ አምላካችን ይፍቀድልን። እንድትመጸውቱ እግዚአብሔር ይፍቀድላችሁ። ሰዎች እንድትረዱ እግዚአብሔር ይፍቀድላችሁ። ለሰዎች መልካም እንድትሆኑ እግዚአብሔር ይርዳችሁ። ኦርቶዶክሳውያን ልጆች መልካምነት ለራስ ነው። ቅንነት ለራስ ነው። ደግነት ለራስ ነው። ከክፋት መራቅ ነው። የትቅና ላይ ለኩያን ወይ የትቅና ላይ ለገብር ታመጻ ይላል ነቢየ እግዚአብሔር ዳዊት። በክፎች አትቅና ይላል። ምን ያደርግልሃንና ይላል። መቅናት ካለብህ በሚጾም በሚጸልይ በሚመጸውት ሰው ቅና ነው የሚል ኦርቶዶክሳውያን እና እንድንጾም እንድንጸልይ እንድንመጸውት መልካም ስራ እንድንሰራ አምላካችን ይፍቀድልን። የእግዚአብሔር ቸርነት የእናታችን የድንግል ማርያም እናትነት አይለያችሁ። በእውቀት ባለ እውቀት የሰራችሁትም ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። መንፈሳዊ ልጆች ይህንን ድምፅ እየሰማችሁ መልካም ስራ ለመስራት ተዘጋጁ። እግዚአብሔር ከእናንተ ጋር ይሁን። መንፈሳዊ ልጆች